ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ደግሞ ያገለገለ የኤሌክትሪክ መኪና ስትገዙ ማየት ያለባችሁን ማጣራት ያለባችሁን ነገር ነው የምንመለከተው። ያው የኤሌክትሪክ መኪና ያገለገለ የኤሌክትሪክ መኪና መግዛት ያገለገለ የቤንዚን መኪና ወይም የናፍጣ መኪና ከመግዛት የሆኑ የተለዩ ነገሮች አሉት እንጂ አብዛኛው ነገር ተመሳሳይ ነው። ግን በተለይ የተለየ ትኩረት ሊሰጣቸው የሚገቡ ነገሮችን ነው በዚህ ቪዲዮ የምንመለከተው። በዋነኝነት በባትሪ ዙሪያ ያሉ ጉዳዮችን እንመለከታለን። ባትሪ በጣም ውድ ነው። የኤሌክትሪክ መኪና ባትሪ ለማስጠገንም ለመቀየርም ውድ ስለሆነ በዋነኝነት ከባትሪ ጤንነት ጋር በተገናኘ ያለውን ሁኔታ እንዴት ማጣራት ይቻላል የሚለው ላይ ትኩረት እናደርጋለን። ስለዚህ ሶስት የሚያክሉ ነጥቦችን እናነሳለን። በዋነኝነት ከባትሪው ጋር በተገናኘ የባትሪው ጤንነት ምን ላይ ነው፣ ባትሪው ካሁን በፊት ቻርጅ ሲደረግበት የነበረውና የቻርጂንግ አማራጩን እናያለን። ከዛ ባትሪው ደግሞ ማቀዝቀዣ ያስፈልገዋልና እሱስ እንዴት ነው የሚለውን እንዴት ማጣራት እንደሚቻል እናያለን። የመጀመሪያው ነገር ያገለገለ የኤሌክትሪክ መኪና ስትገዙ መጀመሪያ ማየት ያለባችሁ የባትሪው ጤንነት ነው። ባትሪ ወሳኝ ነገር ነው። የኤሌክትሪክ መኪና ላይ ውዱም ነገር ነው። ስለዚህ የመጀመሪያው ነገር ባትሪው ደህንነት፣ የባትሪ ጤንነቱን ማየት ያስፈልጋል። የባትሪ ጤንነቱን ልናይባቸው የምንችላቸውን ሶስት አማራጮች እናንሳ። የመጀመሪያው ነገር መኪናው ታሪክ ካለው የመኪናው የባትሪ ጤንነት ታሪክ ተመዝግቦ ካለ እሱን መጠየቅ። አንዳንድ ሻጮች እና አንዳንድ መኪና ሞዴሎች መዝግበው ያስቀምጣሉ። ከዛ ይሄንን መዝግበው ያስቀምጡትን ስካነር ገጥመን ማንበብ እንችላለን። የባትሪውን ታሪክ መዝግበው የሚያስቀምጡ መኪኖች ስካነር ተቀጥሎላቸው ማየት ይቻላል የባትሪው ደህንነት ምን ላይ እንዳለ። ይሄ ባትሪው ምን ያህል እንደአረጀ፣ ምን ያህል እንደተጎዳ፣ ከዚህ በፊት ምን ያህል ተጠግኖ እንደነበረ እንደነዚህ ያሉ ታሪኮችን ማየት ያስፈልጋል። እና ባትሪው መጀመሪያ የነበረውን ያህል አቅም አይኖረውም፣ ምን ያህል አቅም ቀርቶታል የሚለው በጣም መጣራት አለበት። ወሳኙ ነገር እሱ ስለሆነ ማለት ነው። ሌላው ስካነር ተገጥሞላቸው የባትሪውን ደህንነት ስናስፈትሽ ትኩረት ልናደርግባቸው የሚገቡ ነገሮች ባትሪው ምን ያህል ኪሎ ሜትር ያስጉዘኛል፣ ለምን ያህል ዓመትስ ከዚህ በኋላ ያገለግለኛል የሚለው በደንብ መታወቅ ይኖርበታል። ይሄንን የምናደርገው ስናስፈትሽ ነው። ስካነር ተገጥሞ ማንበቢያ ተገጥሞ ያ የባትሪው ታሪክ ወጥቶ ሳይነበብ እባካችሁ ያገለገለ የኤሌክትሪክ መኪና አትግዙ። ባለቤቱ ስለነገራችሁ ብቻ እንዳትገዙ። ከዛ ይልቅ ኤሌክትሪክ መኪና የሚጠግኑ ሰዎች ጋር ሄዳችሁ ማስነበብ አለባችሁ። የባትሪው ደህንነት፣ የባትሪው ጤንነት፣ የቀረው የባትሪ ህይወት ምን ያህል እንደሆነ ተነቦ መታወቅ አለበት። ሌላ ልታደርጉ የምትችሉት እናንተ ያው በደንብ ባይነግራችሁም ግን ምን ማድረግ ትችላላችሁ? መኪናው ሙሉ ቻርጅ ይደረግ፣ ፉል ቻርጅ። ከዛ ፉል ቻርጅ ከተደረገ በኋላ ዳሽቦርዱ ላይ ይነግራችኋል። አሁን ቻርጅ ያደረጋችሁት ቻርጅ ስንት ኪሎ ሜትር እንደሚያስኬዳችሁ ይነግራችኋል። ያንን ዳሽቦርዱ ላይ ይሄን ያህል ኪሎ ሜትር ያስኬዳል ቻርጅ ብሎ የነገረንን የዛ መኪና ሞዴሎች አዲስ እያሉ ስንት ነው የሚሄዱት በፉል ቻርጅ የሚለውን እናወዳድርና ባትሪው አሁን ያለበትን እድሜ ማወቅ እንችላለን። ምሳሌ ላንሳላችሁ። ለምሳሌ አንድ መኪና ሙሉ ቻርጁ 238 ኪሎ ሜትር ያስኬዳል አለ እንበል። ምሳሌ ነው። አሁን ቻርጅ ካደረጋችሁ በኋላ ዳሽቦርዳችሁ ላይ በዚህ ቻርጅ 210 ኪሎ ሜትር ትሄዳለህ የሚል ከሆነ እያነበበልን ያለው ይሄ ማለት ባትሪው መጀመሪያ አዲስ ከነበረበት 12% አቅሙ ቀንሷል ማለት ነው። እንደዚህ አድርጋችሁ የተጠጋጋ ግምት መውሰድ ትችላላችሁ። በትክክል የሚነግራችሁ ግን ባትሪው ኮምፒውተር ተቀጥሎ ሲነበብ ነው። ግን እንደዛም ከመሄዳችሁ በፊት ሙሉ ቻርጅ አድርጋችሁ ስንት ኪሎ ሜትር እንደሚያስኬድ ይነግራችኋል። የዛ መኪና ሞዴል አዲስ እያለ 00 እያለ ፉል ቻርጅ ሲሆን ስንት ይሄዳል ተብሎ ማኑዋል ላይ የሚጻፍ ወይም ሌላ የአስመጪዎቹ ጋር ያለ መረጃ ላይ የሚጻፈውን ታወዳድሩና ስንት ፐርሰንት እንደቀነሰ በሱ ማወቅ ትችላላችሁ። ባትሪው ከ80% በታች ከወረደ ቶሎ ነው የሚሞተው ባትሪ። ያገለገለ ባትሪ አቅሙ ከ80% በታች የባትሪ ህይወቱ ከ80% በታች እየወረደ ከሄደ ከ80 በታች ይፈጥናል፣ የባትሪው ማርጀት ይፈጥናል። ስለዚህ 85 አካባቢ እንደዚህ 85% እንደዚህ ያለ አካባቢ ብትገዙ የተሻለ ይሆናል። ከ80 በታች ከሆነ ግን
በቅርቡ ባትሪ ሊያስቀይራችሁ እንደሚችል ታሳቢ አድርጉ። የባትሪውን ዋጋ ተደራድራችሁ ማስቀነስ ትችሉ ይሆናል። ያው ባትሪ እንግዲህ አዲስ እያለ መኪናው በመጀመሪያው አመት ከጠቅላላ ከ100% ህይወት ውስጥ ከ2 እስከ 3% የሚሆነውን ያጣል ተብሎ ይታሰባል። ከዛ ቀጥሎ ባሉት አመታት ደግሞ 1% ያጣል ተብሎ ይታሰባል። እና እድሜው በዚህ መሰላት ይችላል። የመኪናው ሞዴል እና እድሜው በዚህ መሰላት ይችላል። የባትሪ እድሜውን ግን እድሜው ብቻ የመኪናው እድሜ ብቻ አይደለም የሚወስነው፣ ሲነዳበት የነበረው ሁኔታ፣ ቻርጅ ሲደረግበት የነበረው ሁኔታ፣ እነዚህ ሁሉ የባትሪውን እድሜ የሚወስኑ ነገሮች ናቸውና ባትሪው ምን ያህል ህይወት ቀርቶታል የሚለውን በደንብ ማየታችሁ የተገባ ነው። ከ80% ህይወት ከቀረው ይሄንን በጥንቃቄ አስባችሁ ልትገዙት ይገባል። ምክንያቱም ከ80% በታች የባትሪ ህይወቱ ከ80 በታች ከሆነ ቶሎ ነው ባትሪ የሚሞተው። ልክ እንደ ሞባይል ባትሪ ልትወስዱት ትችላላችሁ። የሞባይል ባትሪ አንዴ ማርጀት ከጀመረ ወዲያው አይደለ እየሞተ የሚሄደው። አዲስ እያለ ግን ቻርጅ አድርጋችሁ ለረጅም ጊዜ ያገለግላችኋልና ልክ እንደ ሞባይል ባትሪ አድርጋችሁ ማሰብ ትችላላችሁ። ባትሪያችሁን እንደዚህ አድርጋችሁ መፈተሽ ትችላላችሁ። ሌላው ሁለተኛው ከባትሪ ፍተሻ ጋር በተገናኘ ባትሪው ቻርጅ የሚደረግባቸውን አማራጮችን ማየታችሁ አስፈላጊ ነው። አንዳንዶቹ ስሎ ቻርጅ ብቻ ነው የሚፈቅዱት፣ አንዳንዶቹ ደግሞ ስሎ ቻርጅም ፋስት ቻርጅም ይፈቅዳሉ። ሁለቱም አማራጭ አለ ወይስ የለም የሚለውን ማየት ብቻ አይደለም፣ ባትሪ ሰክታችሁ ቻርጅ ሲያደርግ ማየትም ጭምር አለባችሁ። ቻርጁ ይሰራል ስለተባላችሁ ብቻ መግዛት የለባችሁም። ከዛ ይልቅ አንደኛ የቻርጂንግ ገመዱ፣ ኬብሉ፣ የቻርጅ ማድረጊያው ገመዱ፣ ሶኬቱ፣ እነዚህ ሁሉ ይሰራሉ ወይ የሚለውን ማረጋገጥ ያስፈልጋል። ፍሬን ሲያዝ አንዳንዶቹ መኪኖች ራሳቸው ባትሪ ቻርጅ ያደርጋሉ። እሱስ ይሰራል ወይ የሚለውንም ማየት ያስፈልጋል። ይሄ ሪጀነሬቲቭ ብሬኪንግ ይባላል። እሱስ ይሰራል ወይስ አይሰራም የሚለውን ማየት ያስፈልጋል። ከዛ ፋስት ቻርጅም ካለው ስሎ ቻርጅም ካለው ሁለቱንም ማስፈተሽ እንዳትረሱ። ፋስት ቻርጀር ጋር ሰክታችሁ ቻርጅ ሲያደርግ ማየት አለባችሁ። ስሎ ቻርጅ ይሄ የቤት ቆጣሪ ላይ የሚሰካውንም ሰክታችሁ ቻርጅ ያደርጋል ወይስ አያደርግም የሚለውን ማረጋገጥ አለባችሁ። ይሄንን ከባትሪ ቻርጂንግ ጋር በተገናኘ ያሉትን አማራጮች እና ያሉት አማራጮችስ ይሰራሉ ወይ፣ ገመዶቹ ይሰራሉ ወይ፣ ሶኬት መቀበያዎቹ ይሰራሉ ወይ የሚለውን ማየት ያስፈልጋችሁ። ልክ ነዳጅ እንደመቅዳት በሉት ቻርጂንግ። ሌላው ሶስተኛው ከባትሪ ጋር በተገናኘ ትኩረት ልታደርጉበት የሚገባው የባትሪ ማቀዝቀዣው በደንብ ይሰራል ወይስ አይሰራም የሚለውን ማየት። ይሄ የባትሪ ማቀዝቀዣ ልክ እንደ መኪና ማቀዝቀዣ እንደ ራዲያተር ውሃ ማቀዝቀዣ ነው ያለውና እሱስ ምን ያህል እንክብካቤ ተደርጎለታል ጠይቁት። ባለ መኪናው ሰርቪስ አስደርጎት ያውቅ ከነበረ፣ ከዚህ በፊት ብልሽት ገጥሞት ከነበረ ይሄንን መጠየቃችን አስፈላጊ ነው። አሁን መኪናችን የባትሪ ማቀዝቀዣው በደንብ የማይሰራ ከሆነ ለባትሪ ሞት ዋናው ምክንያት የሙቀት መዋዠቅ ነው። አንደኛው ባትሪ በጣም ሙቀት አይወድም። በጣም ከሞቀ ባትሪ ወዲያው እድሜው ያረጃል፣ ወዲያው ነው የሚበላሸው። ስለዚህ ማቀዝቀዣው ካሁን በፊት ችግር ገጥሞት ነበር ወይ፣ በደንብ ይሰራል ወይ የሚለውን ማየታችን አስፈላጊ ነው። ከዛ ውጪ ሌላ የምንመለከታቸው ነገሮች ባትሪው ጋር በተገናኘ አንዳንድ መኪኖች ዋራንቲ አላቸው። ዋራንቲው አሁንም ይሰራል ወይ እና የመኪናው ባለቤት ተቀይሮ ለሌላ ሰው ሲሸጥ አዲሱ ገዢ ጋር ይሰራል ወይ የሚለውንም ማጣራት አስፈላጊ ነው። የመኪና የጥገና ታሪክ ካሁን በፊት ምን ተበላሽቶ ምን አስጠግኗል የሚለውንም ማወቃቸው አስፈላጊ ነው። ከዚህም በተጨማሪ አንዳንዴ አፕዴት ይፈልጋሉ መኪኖች፣ ሶፍትዌር አፕዴት ይፈልጋሉ። እነዛ ሁሉ ተደርገዋል ወይ፣ ሶፍትዌር አፕዴት ፈልጎ ከሆነ ባለቤቱ ያንን ተከታትሎ አስደርጓል ወይ። እነዚህ ሁሉ ነገሮች የባትሪው ደህንነትና የባትሪው ጤንነት ላይ ተጽዕኖ ስለሚያሳድሩ እነዛን ሁሉ ጊዜውን ጠብቆ አድርጓል ወይ የሚለውን ማጣራት አስፈላጊ። እነዚህ ናቸው እንግዲህ ኤሌክትሪክ መኪና ላይ ለየት ያለ ተብሎ ትኩረት ሊሰጣቸው የሚገቡ ነገሮች። የመጀመሪያው ባትሪው ምን ያህል ህይወት ይቀረዋል የሚል ነው። ሁለተኛው ከባትሪ ቻርጂንግ ጋር በተገናኘ የቻርጂንግ አማራጮቹ የትኞቹ ናቸው፣ ያሉት አማራጮችስ ይሰራሉ ወይ የሚለው መታወቅ አለበት። ሶስተኛ ደግሞ የባትሪ ማቀዝቀዣ፣ ባትሪውን የሚያቀዘቅዘው ይሄ የሚያቀዘቅዘው ሲስተም በደንብ ይሰራል ወይ የሚለው ይሄ በደንብ ትኩረት ተሰጥቶ ሊጣራ ይገባል። ከዛ ውጪ ቀጥሎ ያሉት ነገሮች ሌላ መኪና ላይ እንደምታረጉት ነው። ቦዲውን ታያላችሁ። ካሁን በፊት ተገጭቶ ነበር ወይ፣ ግጭት ኖሮት ከሆነ ምን አይነት ግጭት ነው፣ ግልብጥ ነው፣ ግጭት ነው፣ ጠርዝ አለው የለውም፣ በደንብ ተጠግኖ ነበር ወይ፣ እነዚህን ሁሉ ነገሮች ማየት አስፈላጊ ነው። በተለይ ግጭቱ ባትሪውን ጎድቶታል ወይ፣ በባትሪው ጋር የሚሄዱ
የኤሌክትሪክ ተሸካሚ መስመሮችን ጉዳት አድርሶባቸዋል ወይ? እነዚህ ሁሉ ከመኪናው ስር የሚሄዱ የትልቅ ኃይል ተሸካሚ መስመሮች ጉዳት ደርሶባቸዋል ወይ ከዚህ በፊት በነበረ አደጋ የሚለውን በደንብ ማጣራት አስፈላጊ ነው። ለምሳሌ ይሄ ስፒድ ብሬክ ላይ ምናምን እየወጡ አንዳንድ አሽከርካሪዎች ከስር ያስደበድቡታል መኪናቸውን። ይሄ ባትሪው ቶሎ እንዲበላሽ የሚያደርግ ነው። እንደነዛ ያሉ አደጋዎች መጣራት ያስፈልጋቸዋል። ከዛ የኤሌክትሪክ መኪናዎች ከባድ ናቸው፣ ክብደት አላቸው። ክብደት ስላለ ጎማቸው ቶሎ ቶሎ ሊያረጅ ይችላል እና የጎማውንም ሁኔታ ተመልከቱት። ኤሌክትሪክ መኪና በጣም ክብደት ስላለው መሬት ቆንጥጦ ነው የሚሄደው። ጎማዎቹ እንዴት ነው ሲበሉ ወጥ ሆኖ ነው የሚበሉት ወይስ በአንድ ጥግ ነው የሚበሉት? እነዚህ ሁሉ ነገሮች መታየት አለባቸው። አሁን የጎማም ዋጋ እየጨመረ ያለ ስለሆነ እነዚህን ሁሉ ማጣራት። ከዛ ወደ መኪናው ውስጥ ስትገቡ ደግሞ ከመኪናው ጋር ተያይዘው ያሉ ኤሌክትሮኒክ ነገሮች ይሰራሉ ወይ? እነዚህ በደንብ መታየት አለባቸው። ስክሪን አለ፣ ስክሪኑ ይሰራል ወይ? ከዛ ሙቀት የመኪናውን ሙቀት መቆጣጠሪያ ኤሲ ኮንትሮል አለ፣ እነሱ ክላይሜት ኮንትሮሎቹ ይሰራሉ ወይ? መስታወት ከፍ ዝቅ ማድረጊያዎቹ ይሰራሉ ወይ? መቆለፊያዎቹ፣ ወንበሮቹ፣ ወንበር ማሞቂያ፣ መስታወት፣ እነዚህ ሁሉ ነገሮች፣ መብራቶቹ፣ እነዚህ ሁሉ ነገሮች ይሰራሉ ወይ? ይሄ መታየት አለበት። ከዛ ፍሬን ሲያዝ ቻርጅ የሚያደርግ ከሆነ ሪጀነሬቲቭ ብሬኪንግ ካለው እሱስ በትክክል ይሰራል የሚለው መታየት አለበት። ከዛ ፍሬን ስትይዙና ነዳጅ ስትለቁ መኪናው ይርገፈገፋል፣ ይዘላል። እነዚህ ሁሉ ነገሮች መታየት አለባቸው። ኤሌክትሪክ መኪና ስሙዝ ነው መሆን ያለበት። ፍሬን ስትይዙም ነዳጅ ስትለቁም ስሙዝ ነው መሆን ያለበት እንጂ ዝልል ዝልል እንቅንቅ የሚያደርገው ነገር ካለ ይሄም ችግር እንዳለበት የሚያሳያል። ከዛ ሌላ ልታረጉት የሚገባው ነገር ተነድፎ መታየት አለበት። መኪናውን ነድታችሁ ማየት። የመጀመሪያው ነዳጅ ስትረግጡ ይንደረደራል ወይ? ነዳጅ መስጫውን ስትጫኑት መኪናው ወጥ በሆነ መንገድ ይንደረደራል ወይ የሚለውን ማየት ያስፈልጋል። ሳይርገፈገፍ ምንጭቅ ምንጭቅ ሳይል ሳይንተፋተፍ መኪናው እንደዚህ እንደሚንተፋተፍ መኪና ሳይንቀጠቀጥ መሄድ ነው ያለበት። እሱን እያረገ ነው ወይ የሚለውን ታያላችሁ። ፍሬን ሲያዝ በስነ ስርዓት ፍሬን ይዛል ወይ የሚለውን በጣም ማየት አለባችሁ። ኤሌክትሪክ መኪና ከባድ ስለሆነ ፍሬኑ በደንብ መስራት አለበት። ሲቆሙም ወዲያው ነው። ፍሬናቸው በደንብ አስተማማኝ መሆን አስፈላጊ ነው እና ፍሬን ሲያዝ የሚርገበገብ ነገር አለው፣ የሚጮህ ነገር አለው፣ ያልተገባ የሆነ ድምጽ ያወጣ ይሆን? እነዚህን ሁሉ ነገሮች የሚፋተግ ነገር አለው። እነዚህን ሁሉ ማጣራት ያስፈልጋል። ሌላው አረግራጊና የክብደት ተሸካሚ ክፍሎችንም ማየት አስፈላጊ ነው። እነዚህ በተለይ እንደ ኮብል ያለ መንገድ ላይ እየነዳችሁ ካያችሁት ያላስፈላጊ ድምጽ ያመጣል ወይ? እነዚህ ከሰስፔንሽን ጋር የተያዙ ነገሮችንም ማየት አስፈላጊ ነው። ኤሌክትሪክ መኪኖች ያው ድምጽ የላቸው፣ የማያስፈልግ ድምጽ የተለየ ድምጽ አለው ወይስ የለውም የሚለውንም ማየታቸው አስፈላጊ ነው። ሞተሩ የተለየ ድምጽ ያወጣል ወይስ ድምጽ አያወጣም? ይሄ መታየት አለበት። ከዛ የመኪናው ባትሪ ማቀዝቀዣም እንደዚሁ የማያስፈልግ ድምጽ እያወጣ ነው። እነዚህ ሁሉ ነገሮች መጣራት ያስፈልጋቸዋል ማለት ነው። ስለዚህ እነዚህን ነገሮች ማጣራት እንዳትረሱ። ከዛ ከመኪናው ታሪክ ጋር በተገናኘ ካሁን በፊት ጎርፍ ወስዶት ነበረው የሚለው በጣም መጣራት ያስፈልጋል። ውሃ ውስጥ ገብቶ የነበሩ መኪኖች ባትሪያቸው ውሃ ከነካው እድሜው አጭር ነው የሚሆነውና በጣም ጥንቃቄ ይፈልጋል። ጥልቀት ያለው ውሃ ውስጥ ተነድቶ ያውቃል ወይ? እነዚህ ሾርት ሊያደርጉ ይችላሉ። ኤሌክትሪክ መኪኖች ውሃ ውስጥ ከተነዱ ሾርት ሊያደርግ ይችላል ባትሪው። ስለዚህ ይሄም መጣራት ያስፈልጋል። ስለዚህ እንከልሰውና ኤሌክትሪክ መኪና ያገለገለ የኤሌክትሪክ መኪና ስትገዙ የመጀመሪያው ነገር የባትሪው እድሜ፣ የቀረው ህይወት ምን ያህል ነው? ከ85% በላይ ህይወት ከቀረው አሪፍ ነው፣ ልትገዙት ትችላላችሁ። ከ80 በታች ከሆነ ግን ባትሪያችሁን ቶሎ ሊያስቀይራችሁ እንደሚችል፣ ባትሪ ሊያስጠግናችሁ እንደሚችል እያወቃችሁ ግቡበት። ሁለተኛ የባትሪው ዋራንቲ አለ ወይ? የባትሪው ዋራንቲ ገዢው ሲቀየር አብሮ ይቀየራል ወይ የሚለውንም ማረጋገጥ ያስፈልጋል። ሶስተኛ ቻርጂንግ ይቀበላል። የትኞቹ ቻርጂንግ አማራጮች አሉት? ያሉት ሁሉም አማራጮች ይሰራሉ ወይ የሚለውን ማጣራት ያስፈልጋል። አራተኛ ተነድቶ መታየት አለበት። ኤሌክትሮኒክ ነገሮቹ ይሰራሉ ወይ? ፍሬን ሲያዝ ቻርጅ የሚያደርግ ከሆነ ሪጀነሬቲቭ ብሬኪንግ ይሰራል ወይ? ከዛ ነዳጅ ሲሰጠው መኪናው ለዛ የሚሰጠው ምላሽ ምን አይነት ነው? ይሄም መጣራት ያስፈልጋል።
አምስተኛ ከመግዛታችሁ በፊት የመኪናው ታሪክ ምን ይመስላል? ሲጠገን የነበረ ካሁን በፊት የገጠመ ብልሽት፣ ግጭት አለ ወይ፣ ግልብጥ አለ ወይ? እነዚህ ሁሉ ነገሮች መጣራት ያስፈልጋቸዋል። በተለይ የባትሪ ማቀዝቀዣውን፣ የባትሪ ኃይል ተሸካሚ መስመሮችን ለጉዳት ያጋለጠ አደጋ ደርሶበት ነበር ወይ? እነዚህን ሁሉ በደንብ ማጣራት ያስፈልጋል። እነዚህን ካጣራችሁ በኋላ ለመግዛት ልትወስኑ ትችላላችሁ። እንግዲህ ከኤሌክትሪክ መኪና ጋር በተገናኘ ውድ የሆነው ፓርት ባትሪው፣ ከባትሪው ጋር የተያዙ ነገሮችን እንዴት ቼክ ማድረግ እንደሚያስፈልግ፣ ምን መታየት እንዳለበት ዛሬ ቪዲዮአችን ላይ ተመልክተናል። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ይሄ ቪዲዮ ይጠቅማል የምትሉት ወዳጅ ካላችሁ ማጋራት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። የዛሬው ቪዲዮአችን እንግዲህ ይሄን ይመስላል። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።